አንድ አንበሳ እንስሳን መዋጥ ሲፈልግ መጀመሪያ ዙሪያውን ነው የሚዞረው። በዚህ ክፍል ውስጥ ሴጣን የተመሰለው በአንበሳ ነው። አንበሳ መስበር የፈለገውን መዋጥ የፈለገውን እንስሳ ለአጩን እያዝረከረከ ልጋጉን እያዝረከረከ ያን እንስሳ ዙሪያውን ይዞረዋል። ከዛ ትንሽ ክፍተት ያበጅና በክፍተቱ ፊት ለፊት ዳገት የሆነ ስፍራ ላይ ቁጭ ብሎ ድምፁን ያሰማል። አንበሳ እንስሳት የአንበሳን ድምፅ ሲሰሙ ይፈራል። የእንስሳ የአንበሳውን ድምፅ ሲሰማ ሲፈራ ወደ ቀኝ ሲሄድ ላጩ አለ፣ በሽታ ያውቀዋል፣ ይመለሳል። አንበሳው በዚህ በኩል ነው ያለው። ወደ ግራም ሲሄድ የአንበሳው ላጭ ስላለ በሽታ ያውቁታል እንስሳት፣ በዚህ በኩል ነው ብሎ ይመለሳል። ወደ ኋላም ሲል እንዲሁ በሽታ ይመለሳል። ወደፊት ሲመጣ ባለችው ክፍተት ያ እንስሳ ይወጣል። ሮጦ ሲሄድ ፊት ለፊት አንበሳው አለ፣ ይሰብረዋል። አንበሳ እንስሳትን የሚሰብረው በዚህ መንገድ ነው። ጠላታችን ዲያብሎስም እኛን እንዲህ አድርጎ ነው የሚዞረን፣ ለማሰናከል፣ ለመጣል፣ ከእግዚአብሔር ለመለየት፣ ከጽድቅ ለማውጣት፣ ፈቃዱን ለማስፈጸም ይዞረናል። ዲያብሎስ ጥንት ጠላታችን። ይህን ጠላት ኢየሱስ ክርስቶስ ከእግራችን በታች ይጣልልን። ሁሉም ሰው ኑሮ ከብዶት እያማጠ እያለ መፈጠሩን ጠልቶ ከሕይወት ይልቅ ሞቱን እየመረጠ ነው ያለው። አንዳንዶቹ ራሳቸውን በገመድ እያንጠለጠሉ እየገደሉ ነው። መርዝ እየጋቱ ራሳቸውን እያጠፉ ነው። ይሄን ከማይ ይሄን ከምሰማ 3 እና 4 ልጅ ይዤ ምን ላብላ፣ ምን ላጠጣ፣ የት ላስተምር፣ እንዴት ልሁን ብለው ጭንቅ ጥብብ ሲላቸው፣ ዙሪያው ገደል ሲሆንባቸው፣ ቀኑ ሲጨልምባቸው፣ ሰማይ ሲደፋባቸው ራሳቸውን የሚያጠፉ ሰዎች በዝተዋል። ታውቃላችሁ። የኑሮ ጉዳይ ሁላችንንም ከብዶናል። ይሄ እንዲስተካከል እግዚአብሔር የበረከት ዘመን እንዲያመጣ እግዚአብሔር ዘንበል እንዲል ወደ ሀገሪቱ እኛ ወደ እግዚአብሔር መመለስ ብቻ መፍትሄው። የእኛን ድርሻ ከተወጣን እግዚአብሔር ድርሻውን ይወጣ። አይናችሁን ከመሪ ላይ አንሱ። አይናችሁን ከባለ ጊዜዎች ላይ አንሱ። እነሱ ምንም መለወጥ አይችሉም። ሁሉን መለወጥ፣ ሁሉን ማስተካከል የሚችለው እግዚአብሔር ነው። እግዚአብሔር ደግሞ ኢትዮጵያን እንዲፈውሳት ከፈለጋችሁ መፍትሄው ንስሐ መግባት ነው። በቃ ኢትዮጵያ እንድትፈወስ እኛ እንመለስ ወደ እግዚአብሔር። ያኔ እግዚአብሔር የሚሰራውን ታዩታላችሁ። ለሱ የሚሳነው የለም ወገኖቼ። በሰው ዘንድ የከበደ ነገር በእግዚአብሔር ዘንድ ቀላል። እኛ ስራችንን ከሰራ እንደ ቃሉ ከኖርን ወገኖቼ፣ ወደ እግዚአብሔር ከተመለስን አገሪቱን እግዚአብሔር መፈወስ ይችላል። ቤተ ክርስቲያኒቱን እግዚአብሔር መፈወስ ይችላል። የጠመመውን የዘመመውን ያስተካክለዋል። መቼ? እኛ እጅ ለእጅ ተያይዘን ንስሐ የገባን ቀን ነው። በተሰጠን ጊዜ እንድንጠቀም እግዚአብሔር ይርዳል። ይህ የምንሰማውን ምናየውን ክፉን ነገር፣ የኑሮ ውድነቱን፣ የእርስ በርስ ጦርነቱን፣ መከራውን፣ ሰቆቃውን አምላካችን እግዚአብሔር ከሀገራችን ከኢትዮጵያ ላይ ያንሳለን። የአባቶቻችንን ዘመን መልሶ ያምጣለን። አዎ ያለንበት ዘመን አስጨናቂ ዘመን ነው። ታውቁታላችሁ። እኔ ከምነግራችሁ በላይ ሁላችሁም ጠንቅቃችሁ ታውቁታላችሁ። አገራችን ኢትዮጵያ እንደዚህ አይነት አጣብቂኝ ውስጥ ብትገባ፣ ቤተ ክርስቲያኒቱ እንደዚህ አይነት መከራ ውስጥ ብትገባ፣ በዚህ ዘመን ያለን ሰዎች በደላችንና መተላለፋችን ስለበዛ ነው። በውስጥም ያለ ነው፣ በውጭም ያለ ነው። የድፍረት ኃጢአት ስላበዛን፣ መተላለፍ ስላበዛን፣ ያውም እግዚአብሔር እንደ በደላችን አላረገብንም። ያውም እግዚአብሔር እንደ ኃጢአታችን አላደረገብንም። ያልጠፋ ነው ይላል መጽሐፍ፣ ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው ከቶ አያልቅምና ተብሎ ተጽፏል እንጂ እንደሚሰራው ግፍ፣ እንደሚሰራው አመፅ፣ እንደሚሰራው ኃጢአት ወገኖቼ ከዚህ በላይ ነገር በሀገራችን በኢትዮጵያ ላይ አሁንም ብላችኋል። ቤተ ክርስቲያኒቱ ከዚህ በላይ ነገር ውስጥ አትገባም ብላችኋል። ግን እግዚአብሔር ዝም አይቶ እንዳላየ ሰምቶ እንዳልሰማ እያለፈን እንጂ ወገኖቼ እንደሚሰራው ኃጢአት ከዚህ በላይ መከራ በሀገር ላይ ሆኗል። ከዚህ በላይ ኑሮ ይወደድ ነበር። ስለዚህ አሁንም በተሰጠን ጊዜ እንጠቀም። ንስሐ አይደላችሁ፣ ድንጋይ መፍለጥ አይደለም፣ ጉድጓድ መቆፈር አይደለም፣ ወይም እግዚአብሔር ከባድ ሸክም አልጫነብንም።
አውቀን በድፍረት ሳናውቅ በስተት የሰራነውን ኃጢአት ካህኑን ምስክር እግዚአብሔርን ዳኛ አድርገን መናዘዝ እኮ ነው ንስሐ ማለት እኮ። ይሄ ንስሐ ስንገባ እርኩሱ ቅዱስ ይሆናል፣ ዘማሪው ድንግል ይሆናል፣ የበደለው እንዳልበደለ ይሆናል። ኃጢአታችን ከኛ ይርቃል። ስርየት፣ ምሕረት፣ ይቅርታ ከእግዚአብሔር ዘንድ እናገኛለን። በተሰጠን ጊዜ እንጠቀም። አባቶቻችን ምን ይላሉ? ማምሻም ዕድሜ ነው ይላል። በሚኖረን ቀሪ ሰዓት ለዛሬ የምንማረው ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር ይቅርታ ይሆናል። የአባቶቻችን አምላክ እግዚአብሔር በጉባኤያችን መካከል ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፍቃዶ ይሆንልን። ስለምን ታደክማታላችሁ ተብሎ የተነገረላት ባለሽቷዋ ማርያም ተብላ የምትጠራዋ ሴት ናት። ይህ ታሪክ በመጽሐፍ ቅዱሳችን ላይ አራቱም ወንጌላውያን መዝግበውታል። ወንጌላዊው ቅዱስ ማቴዎስ፣ ወንጌላዊው ቅዱስ ማርቆስ፣ ወንጌላዊው ቅዱስ ሉቃስና ቅዱስ ዮሐንስ አራቱም ወንጌላውያን ስለዚች ሴት ታሪክ በስፋት መዝግበውልናል። እኛ አሁን ባለን ቀሪ ሰዓት የቅዱስ ማቴዎስንና የቅዱስ ሉቃስን ወንጌል በንጽጽር እያየን ለዛሬ በዚህ ርዕስ እንማማራል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ እያደለ በሉቃስ ወንጌል በምዕራፍ 7 ቁጥር 36 ጀምሮ እንዲህ ተብሎ ተመዝግቧል። ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው ይላል። በፈሪሳውም ቤት ገብቶ በማዕድ ተቀመጠ። እነሆ በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ብልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረ። በራስ ፀጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች ብሎ ታሪኩ ይጀምራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ሲመላለስ ሁማነ ሥጋን በተአምራት ሁማነ ነፍስን በትምህርት ይፈውስ ነበረ። ዕውራንን እያበራ ለምጻሞቹን እያነጻ ሽባዎቹን እየረታ ጎባጣዎቹን እያቀና ድውያንን እየፈወሰ ጥቂቱን አበርክቶ ለብዙ ሰዎች እየመገበ ጌታችን ኢየሱስ ክርስቶስ ይመላለስ በነበረበት ዘመን ስምዖን ዘለምጽ ተብሎ የሚጠራ አንድ ሰው በቤቱ በእንግድነት እንዲገባ ግድ አለው ይላል። ግብዣውን ተቀበለና ጌታችን ወደ ስምዖን ቤት ውስጥ በእንግድነት ገባ ነው የሚለው ታሪኩ ሲጀምር። በዚያ ከተማ ውስጥ በኃጢአተኝነቷ የምትታወቅ አንዲት ሴት ነበረች ነው የሚለው። የዚች ሴት መታወቂያዋ ኃጢአተኝነቷ ነው። በኃጢአት ከመታወቅ አምላካችን እግዚአብሔር ሁላችንን የሚጠብቀ። በጽድቋ አይደለም ይቺ ሴት የምትታወቀው፣ በመልካምነቷ አይደለም ይቺ ሴት የምትታወቀው፣ በበጎነቷ አይደለም ይቺ ሴት የምትታወቀው። መታወቂያዋ ኃጢአተኝነቷ ነው ይላል መጽሐፍ። ኃጢአቷ ደግሞ ወገኖቼ
በዝሙት የምትተዳደር ሴት ናት። ስጋዋን እየሸጠች የምትተዳደር ሴት ናት። ዛሬም በዝሙት ነገም ከነጎዲያም ሁልጊዜም እንደዛ የምትኖር ሕይወት ድግግሞሽ የሆነባት ሴት ናት። ጠዋት ከቤት ስትወጣ የቁም መስታወት አላት። ትርጓሜ ወንጌሉን ስናነበው እዛ የቁም መስታወት አጠገብ ትቆምና ራሷን በደንብ አይታ ተሸላልማ የምትቀባውን ተቀባብታ ትወጣለች። ስጋዋን ስትሸጥ ውላ ማታ ትመጣለች። ነገም ይሄንኑ ትደግመዋለች። አንድ ቀን ግን ይላል እዛ መስታወት አጠገብ ቆመችና በደንብ ራሷን አየች ይላል። እንደዚህ ማማር እንደዚህ መዋብ ብቻውን ምን ዋጋ አለው? አንድ ቀን እሞታለሁ፣ ያውም በኃጢአት ኖሬ እሞታለሁ አለች። ወገኖቼ ሌላ ሰው ታይ የነበረች ሴት አሁን ራሷን አየች። ራሳችንን እንድናይ አምላካችን እግዚአብሔር ይርዳን። ብር ነበራት፣ ወርቅ ነበራት። በዚህ ምድር ላይ አሉ የሚባሉ ውድ ነገሮች ነበሯት። ባላት ነገር ግን ማረፍ ያልቻለች ሴት ናት። የእግዚአብሔር ልጆች እግዚአብሔር ከሌለን ምንም ነገር ቢኖረን ባለን ነገር ማረፍ አንችል። ገንዘብ ብቻውን አያሳርፍም። ስልጣን ብቻውን አያሳርፍም። ዕውቀት ብቻውን አያሳርፍም። ያለ እግዚአብሔር ሁሉም ነገር ከንቱ ነው። መጽሐፍ እንደዚህ ይላል፣ ያለኔ ምንም ልታደርጉ አትችሉም ተብሎ ተጽፏል። በዮሐንስ ወንጌል በምዕራፍ 15 ቁጥር 5 ላይ የተመዘገበ እግዚአብሔር ቃል ያለኔ ምንም ልታደርጉ አትችሉም። ወጥቶ መግባት በእግዚአብሔር ነው። ተቀምጦ መነሳት በእግዚአብሔር ነው። ነግዶ ማትረፍ በእግዚአብሔር ነው። አጭቶ ማግባት በእግዚአብሔር ነው። አግብቶ የተባረኩ ልጆች መውለድ በእግዚአብሔር ነው። ሁሉም ነገር በእግዚአብሔር ነው። ይኸውላችሁ ገንዘብ ብቻውን ምንም ማድረግ አይችልም። ገንዘቡን ገንዘብ ያደረገው እግዚአብሔር ነው። ስልጣን ብቻውን ምንም ማድረግ አይችልም። ስልጣኑን ስልጣን ማድረግ የሚችለው እግዚአብሔር ነው። ዳዊት በመዝሙር 126 ቁጥር 1 ላይ እንዲህ ብሎ ዘምሯል። እግዚአብሔር ቤትን ካልሰራ ቤተ ሰሪ በከንቱ ይደክማል። እግዚአብሔር ሀገርን ካልጠበቀ ሀገርን የሚጠብቁ ሰዎች በከንቱ ይተጋሉ ነው የሚለው ዳዊት። እንመለስ ወደ ቀደመ ነገራችን። ሁሉም ነገር አላት። ኃጢአት ሰርታ የሰበሰበችው ወርቅ ነው፣ ወርቅ አላት። ብር ነው፣ ብር አላት። በብሯና በወርቋ ግን ረፍት ማግኘት ስላልቻለች ራሷን በደንብ ተመልክታ ክርስቶስን ፍለጋ ወጣች። የሚያሳርፈው ክርስቶስ ነው። ሰላም የሚሰጠው ክርስቶስ ነው። ምንም ነገር ላይኖረን ይችላል ወገኖቼ፣ እግዚአብሔር ካለን በሕይወታችን ደስተኞች ነን። ንገሩኝ፣ ማን ካለን አልኳቸው? ሁላችሁ ስሙን ጥሩት። ማን ካለን አልኳቸው? ምኖች ነን በሕይወታችን? ደስተኞች። እግዚአብሔር ያላቸው ሰዎች በሕይወታቸው ደስተኞች ናቸው። ይኸውላችሁ የክርስቲያን ደስታው ኪሱ ሲሞላና ሲጎድል አይደል። ሲጎድል የምናዝን፣ ኪሳችን ሲሞላ የምንደሰት አይደለም እኛ ክርስቲያኖች። በባንክ ቤት ያለው ዲጂቱ ሲጨምር የምንደሰት፣ በባንክ ቤት ያለው ገንዘባችን ደግሞ ሲያሽቆለቆል የምናዝን አይደለም። ደስታችን እዛ ላይ አልተንጠለጠለም። የኛ ደስታ በደንብ አድርጋችሁ ስሙኝ፣ ደስታችን ያለው እግዚአብሔር ጋር ነው። እግዚአብሔር ያለው በሕይወቱ ደስተኛ ነው። 100 ሺህ ብርም ይኑረን 10 ሺህ ብርም ይኑረን እግዚአብሔር ካለን ደስተኞች ነን። ማን ካለን አልኳቸው? ምኖች ነን? ደስተኛ። እቺ ሴት ደስታ አጣች። እግዚአብሔር አልነበራትም። እግዚአብሔርን አታውቅም። ብዙ ነገር እያላት ባላት ነገር መደሰት አልቻለችም። ስለዚህ
ራሷን በደንብ አርጋ ተመለከተችና እንደዚህ ማማር እንደዚህ መዋብ ምን ዋጋ አለው? መሞቴ አይቀርም፣ ያውም በዝሙት ኖሬ እሞታለሁ፣ ከመሞቴ በፊት ንስሐ መግባት አለብኝ አለች። ወገኖቼ ወሰነችና ይላል በዝሙት በሰበሰበችው ብዙ ወርቅ ዋጋ ውድ የሆነ ሽቶ ከገበያ ሄዳ ገዛች ይላል። ያን ሽቶ ይዛ ክርስቶስን ፍለጋ ወጣች ይላል። መንገድ ላይ ስትሄድ ጠላት ዲያብሎስ በሰው መዳን ማይደሰት ሞታችንን ጥፋታችንን ብቻ የሚወድ ጠላት ዲያብሎስ በወጣት ወንድ አምሳል መንገድ ላይ ሊያሰናክላት ተገለጠና እንዲህ ብሎ ጠየቃት። አንቺ ሴት ወዴት ትሄጃለሽ አላት። ሴቲቱ ዝም አለች ይላል። ትርጓሜ ወንጌሉን ስናነበው ምንም መልስ አልሰጠችም ይላል። አንቺ ባትነግሪኝ እኔ ነግርሻለሁ፣ እንግዳ ወንድ መጥቶብሽ እሱን ሽቱ ልትቀቢው ይሄድሽ ነው አላት። ልክ ብለሃል አለች። ሁለተኛ ጊዜ ተገለጠላት። አንቺ ሴት ወዴት ትሄጃለሽ አላት። ሴቲቱ ዝም አለች። አንቺ ባትነግሪኝ እኔ ነግርሻለሁ፣ ፍቅሩ ያላለቀለት ወንድ መጥቶብሽ እሱን ሽቱ ልትቀቢው እየሄድሽ ነው አላት። ልክ ብለሃል አለች። ሶስተኛ ጊዜም ተገለጠላት። አንቺ ሴት ወዴት ትሄጃለሽ አላት። ዝም አለች ሴቲቱ። በጥቂት ድካም ብዙ ዋጋ የሚከፍል ሰው መጥቶብሽ ወደሱ ሽቱ ልትቀቢው ትሄጃለሽ፣ ልክ ብለሃል አለች። አንዴም ሁለቴም ሶስቴም ልክ ብለሃል አልሽኝ፣ ትክክለኛው የቱ ነው አላት። እንግዳ ወንድ መጥቶብሻል ያልከኝ ለዚህ ዓለም እንግዳ የሆነ ጌታ መጥቶብኛል አለች። ፍቅሩ ያላለቀለት ወንድ መጥቶብሻል አልከኝ፣ ፍቅር ከዙፋኑ አውርዶት የሰው ልጆችን ለማዳን የመጣ ጌታ አለ። አዎ በጥቂት ድካም ብዙ ዋጋ የሚከፍል ላልከኝ፣ በጥቂት ትሩፋት ብዙ በረከት የሚሰጥ ጌታ ኢየሱስ ክርስቶስ መጥቶብኛልና እሱን ሽቱ ልቀባው እየሄድኩ ነው ብላ ስሙን ስትጠራ እንደ ጢስ በኖ እንደ ጉምተኖ ጠፋላት። ዘላ ስምዖን ቤት ውስጥ ገባች ይላል። በመንገዳችን ላይ ቆሞ እንዳንድን ንስሐ እንዳንገባ ወደ ፈጣሪ እንዳንመለስ እንቅፋትና መሰናክል የሚሆንብንን ጥንተ ጠላታችን ዲያብሎስን ጌታችን ኢየሱስ ክርስቶስ ራሱን በመስቀል ቀጥቅጦ ከእግሮቻችን በታች ይጣልልን። ወገኖቼ እግረ መንገድ በእኛ መዳን ማይደሰት ወደ እግዚአብሔር እንዳንመለስ መልኩን፣ ቅርጹን፣ ጠባዩን እየቀያየረ የሚፈታተንን የሚዋጋን ጠላት አለ። ጡረታ የማይወጣ ጠላት አለብን። ለዚህ ነው ቅዱስ ዮሐንስ ወልደ ነጎድጓድ በራዕየ ዮሐንስ በምዕራፍ 12 ቁጥር 9 ላይ እንዲህ ብሎ የተናገረው ዓለምን ሁሉ የሚያስተው ሰይጣንና ዲያብሎስ የቀደመው እባብ ታላቁ ዘንዶ ተጣለ፣ የወንድሞቻችን ከሳሽ ተጣለ ነው የሚለው። ከሳሽ አለብን፣ ባላጋራ አለብን፣ ጠላት አለብን። ዓለምን ሁሉ የሚያስተው አለ ሰይጣንና ዲያብሎስ የሚባለው ታላቁ ዘንዶ የቀደመው እባብ ተጣለ ነው የሚለው። ዲያብሎስ የተነገረ ቃል ነው። እሱ ነው ዓለምን ሁሉ የሚያስተው። ጽድቅ እንዳንሰራ፣ ጽድቅ እንዳናደርግ፣ በሰማነው ቃል እንዳንኖር፣ እግዚአብሔርን እያስደሰትን እንዳንኖር ዙሪያችንን የሚዞርን ጠላት አለብን። ቅዱስ ጴጥሮስ እንዲህ ብሎ እንደተናገረ በመጠን ኑሩ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል። በዓለም ያሉ ወንድሞቻችሁ ይህን መከራ እየተቀበሉ እንዳላውቃችሁ በእምነት ጸንታችሁ ተቃወሙት ነው የሚለው። ጠላት አለብን፣ ባላጋራ አለብን። ለዚህ ነው በመጠን ኑሩ ብሎ ጀመረ። ክርስቲያን የሚኖረው በመጠን ነው። ሲናገር በመጠን፣ ሲበላ በመጠን፣ ሲዝናና በመጠን። ክርስቲያን የሆናችሁ ሁሉን ነገር በመጠን ነው የሚያደርግ። በመጠን ኑሩ አለና ቅዱስ ጴጥሮስ
ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል። ዙሪያችሁን ምን ይላል? አንድ አንበሳ እንስሳን መዋጥ ሲፈልግ መጀመሪያ ዙሪያውን ነው የሚዞረው። በዚህ ክፍል ውስጥ ሰይጣን የተመሰለው በአንበሳ ነው። አንበሳ መስበር የፈለገውን መዋጥ የፈለገውን እንስሳ ለሃጩን እያዝረከረከ ልጋጉን እያዝረከረከ ያን እንስሳ ዙሪያውን ይዞረዋል። ከዛ ትንሽ ክፍተት ያበጅና በክፍተቱ ፊት ለፊት ዳገት የሆነ ስፍራ ላይ ቁጭ ብሎ ድምፁን ያሰማል። አንበሳ እንስሳት የአንበሳን ድምፅ ሲሰሙ ይፈራል። የእንስሳ የአንበሳውን ድምፅ ሲሰማ ሲፈራ ወደ ቀኝ ሲሄድ ለሃጩ አለ፣ በሽታ ያውቀዋል፣ ይመለሳል። አንበሳው በዚህ በኩል ነው ያለው። ወደ ግራም ሲሄድ የአንበሳው ለሃጭ ስላለ በሽታ ያውቁታል እንስሳት፣ በዚህ በኩል ነው ብሎ ይመለሳል። ወደ ኋላም ሲል እንዲሁ በሽታ ይመለሳል። ወደፊት ሲመጣ ባለችው ክፍተት ያ እንስሳ ይወጣል። ሮጦ ሲሄድ ፊት ለፊት አንበሳው አለ፣ ይሰብረዋል። አንበሳ እንስሳትን የሚሰብረው በዚህ መንገድ ነው። ጠላታችን ዲያብሎስም እኛን እንዲህ አድርጎ ነው የሚዞረን፣ ለማሰናከል፣ ለመጣል፣ ከእግዚአብሔር ለመለየት፣ ከጽድቅ ለማውጣት፣ ፈቃዱን ለማስፈጸም ይዞረናል። ዲያብሎስ ጥንት ጠላታችን። ይሄን ጠላት ኢየሱስ ክርስቶስ ከእግራችን በታች ይጣልልን። መቼስ በእኛ መዳን እሱ ደስተኛ አይደለም፣ በእኛ ጥፋት ነው ደስተኛ የሚሆነው ዲያብሎስ። ለዚህ ነው ቅዱስ ዮሐንስ ወልደ ነጎድጓድ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም አለና፣ እኔ ግን አለ ኢየሱስ ክርስቶስ ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጣሁ። እዛ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ የተመዘገበ እግዚአብሔር ቃል ሌባው ዲያብሎስ ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን አለ ኢየሱስ ክርስቶስ ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጣሁ። ጌታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ወደዚህ ምድር የመጣው ሞቶ ሕይወቱን ሊሰጠን ነው። ራቁቱን ሆኖ ጸጋውን ሊያለብሰን ነው። ቆስሎ ሊፈውሰን ነው። ተቸንክሮ ከችንካር ሊያላቅቀን ነው። አንገቱን ዘንበል አድርጎ ቀና ብለን እንድንሄድ ሊያደርገን ነው። እሱ ደሃ ሆኖ በሱ ድህነት እኛን ባለጠጋ ሊያደርገን ነው ክርስቶስ የመጣው። ዲያብሎስ ግን የመጣው ሊሰርቅ ነው፣ ሊያርድ ነው፣ ሊያጠፋ ነው። እንመለስ ወደ ቀደመ ነገራችን። ሴቲቱን ተፈታተናት በመንገዷ ላይ ግን የክርስቶስን ስም ስትጠራበት ወገኖቼ እንደ ጢስ በኖ ጠፋ። ስሙን ሳትጠሩ ከቤት እንዳትወጡ። ስሙ ኃይል አለ። ስሙ አሸናፊ ነው። መጽሐፍ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደሱ ሮጦ ከፍ ከፍ ይላል ይላል። እስኪ ይህን ቃል አብረን እንበለው። የእግዚአብሔር ስም በሉ እስኪ ጥሩት ስሙን። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደሱ ሮጦ ከፍ ከፍ ይላል። ወገኖች የእግዚአብሔር ስም አሸናፊ ስም ነው። የእግዚአብሔር ስም ከስሞች ሁሉ በላይ የሚበልጥ ስም ነው። የእግዚአብሔር ስም ጠላት ዲያብሎስ የሚንቀጠቀጥለት ስም ነው። ከቤታችሁ ስትወጡ በጸሎት ስሙን ሳትጠሩ እንዳትወጡ። በውላችን ምን እንደሚገጥመን አናውቅማ። በመንገዳችን ምን እንደሚገጥመን አናውቅማ። ስንት የሚጠመድ ወጥመድ አለ አንተ፣ ስንት የሚበጠበጥ መርዝ አለ፣ ስንት የሚቆፈር ጉድጓድ አለ። ስሙን ጠርተን ከወጣን መርዙን እግዚአብሔር ያከሽፈዋል፣ ጉድጓዱን ይደፍነዋል፣ የእንቅፋቱን ድንጋይ ያስወግደዋል። ስሙ ኃያል ስለሆነ አሁንም ስለ ስሙ ሲል ሁላችንን የሚጠብቀ ስሙን ጠርታ ወጣች። አዎ ያን በወጣት አምሳል ተገልጦ የሚፈታተናት ዲያብሎስ ከመንገዷ ገለል አለ። ወደ ስምዖን ቤት ውስጥ ገባች ሴቲቱ። ክርስቶስ እንደ ግብፃውያን ልማድ እግሩን አጣምሮ ቁጭ ብሏል። ሄደችና እግሩ ስር ተደፋች ይላል፣ ወደቀች ይላል። በእንባዋ የጌታን እግር ማጠብ ጀመረች። በፀጉሮቿ እግሩን ማበስ ጀመረች።
ይዛ የመጣችውን ውድ የአልባስጥሮስ ሽቶ ወገኖቼ ሰበረችውና በራሱ ላይ አፈሰሰችው ይላል። ታውቃላችሁ ሴቶች በጣም የሚመኩበትና የሚጠነቀቁለት ነገር ከአካላቸው መካከል ፀጉራቸው ነው። ይህ ሴት በጣም የምትመካበትን የምትጠነቀቅለትን ፀጉሯን ከክርስቶስ እግር ስር ጣለች። ክርስትና ማለት ራስን በጌታ ፊት መጣል፣ ራስን ዝቅ ማድረግ ነው። ራስን ማዋረድ ነው። በፀጉሯ የጌታን እግር ማበስ ጀመረች። በእንባዋ እግሩን ማራስ፣ እግሩን ማጠብ ጀመረች። ምን አይነት እንባ ነው? እግር የሚያጠብ እንባ። እኛ አንዳንዶቻችን ትንሽ ዘለላ እንባ ማፍሰስ አቅቶናል፣ ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን። እቺ ሴት ግን በእንባዋ እግሩን አጠበች ነው የሚለው። አምላካችን እግዚአብሔር የንስሐ እንባ ለሁላችንም ይስጠን። ይኸውላችሁ በደንብ አድርጋችሁ ስሙኝ። ባለማስተዋል ሆነን ከምንጸልየው ብዙ ጸሎት ይልቅ አንዲት ዘለላ እንባ በእግዚአብሔር ዘንድ ኃይል አላት። ልባችን ተከፋፍለው ሳናስተውል በልምድ ከምንደግመው 150 ዳዊት አንዲት ዘለላ እንባ በእግዚአብሔር ዘንድ ኃይል አላት። እንባ የኃጢአትን ተራራ ትንዳለች። እንባ መንበረ ጸባዖት ትደርሳለች። እንባ ግዳጅን ትፈጽማለች። የራሔል እንባ ነው ፈርዖንና ከነሰራዊቱ በኤርትራ ባህር ያሰጠመው። የራሔል እንባ ነው ከ430 ዓመት የግብፅ የባርነት ቤት ቆይታ ሕዝበ እስራኤልን ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን እንዲገቡ ያደረገችው የዛች የእስራኤላዊት የራሔል እንባ ነው። አልቃሾች አሸናፊዎች ናቸው። የሚያለቅሱ ሰዎች ከእግዚአብሔር ዘንድ የወደዱትን ያደርጋሉ። እግዚአብሔር የሚሸነፈው በእንባ ነው። የሚያለቅስ ሰው ወገኖቼ እንዳለቀሰ አይቀርም። አንድ ቀን እንባው ይታበስለታል። እግዚአብሔር እንባችንን ያብስልን። መጽሐፍ የሰራዊት ጌታ እግዚአብሔር ከዓይን ሁሉ ላይ እንባን ያብሳል ተብሎ ተጽፏል። ኢሳይያስ 25 ቁጥር 8 ላይ እስኪ አብረን እንበለው ይሄንን ቃል። የሰራዊት ጌታ በሉ እስኪ እግዚአብሔር ከዓይን ሁሉ ላይ እንባን ያብሳል። እንባን ምን ይላል? እንባን የሚያብሰው ማን ነው? ሰዎች እንባችንን ላይመለከቱልን ይችላል። ሰዎች ጩኸታችንን ላያደምጡን ይችላል። ነገር ግን እግዚአብሔር እንባ አባሽ አምላክ ነው። እቺ ሴት በጌታ እግር ስር ወደቀች፣ እንባዋን አፈሰሰች። ስለ ኃጢአቷ ነው የምታነባው። ውድ የሆነውን ሽቶ ሰበረች፣ ቀባችው። በፀጉሯም እግሩን ታብስ ጀመረ። ስምዖን የሚባለው ክርስቶስን በእንግድነት የተቀበለው አያትና እንዲህ አለ፣ በልቡ ነው ይላል፣ እቺ ኃጢአተኛ ሴት ናት፣ እንዴት ከእግሩ ስር ስትሆን ዝም ይላታል? የእግዚአብሔር ልጅ ነኝ ይላል፣ ነቢይ ነኝ ይላል። ማንነቷን አያውቅም ማለት ነው። ኃጢአተኛ እኮ ናት። በኃጢአተኝነቷ የታወቀች ማህበረሰቡ በሙሉ ጀርባውን የሰጣት የተጸየፋት ናት ብሎ በልቡ ያስብ ጀመረ። ልብ ያስበውን ኩላሊት ያጤሰውን የሚያውቅ ጌታ ስምዖን አለው፣ ምጠይቅ ጥያቄ አለኝ አለ። አንድ አበዳሪ ሁለት ተበዳሪዎች ነበሩት። ለአንዱ 500 ዲናር ለአንደኛው 50 ዲናር አበድረው፣ ነገር ግን ከሰሩ፣ መክፈል አልቻሉም ብድራቸውን። ለሁለቱም ምሕረት አደረገላቸው። አብልጦ የሚወደው የትኛውን ይመስልሃል? 500 ዲናር የተወለትን ይመስልኛል። እችን ሴት ታያታለህ ክርስቶስ። እኔ በአንተ ቤት በእንግድነት ከገባሁበት ሰዓት ጀምሮ ለእግሬ ውሃ አላቀረብክልኝም፣ እሷ ግን በእንባዋ እግሬን እያጠበች ነው። እችን ሴት ታያታለህ። አንተ ቤት እኔ በእንግድነት ከገባሁበት ሰዓት ጀምሮ አዎ ማበሻ ጨርቅ አልሰጠኸኝም፣ እሷ በፀጉሯ እግሬን እያበሰች ነው።
አንተ ዘይት አልቀባኸኝም፣ እሷ ዋጋ ውድ የሆነ የአልባስጥሮስ ሽቶ ይዛ መጣ ቀብታኛለች፣ ብዙ ወዳኛለችና ብዙ ኃጢአቷን ይቅር ብያታለሁ። አንቺ ሴት ኃጢአትሽ ተሰርዮልሻል፣ በሰላም ወደ ቤትሽ ሂጂ አላት። ክብር ምስጋና ለአምላካችን ለእግዚአብሔር። ስምዖን ተጸየፋት፣ ክርስቶስ ሳይጸየፋት ተቀበላት። የሁላቸው ከየትም እንምጣ መቼም እንምጣ እግዚአብሔር የሚፈልገው መምጣታችንን ነው። እስካሁን የት ነበርክ፣ እስካሁን የት ነበርሽ አይልም። ማንንም ሰው እግዚአብሔር አይጸየፍም። እዚህ በኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 ላይ ነፍሴ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። ሰው ሊጸየፈን ይችላል። በከተማ ያለ ማንነታችንን የሚያውቅ በጎረቤት የሚያውቀን፣ በቤት ውስጥ የሚያውቁ ሰዎች፣ በቢሮ የሚያውቁ ሰዎች ቅዳሴ ለማስቀደስ ይሆናል፣ ጉባኤ ለመካፈል ይሆናል፣ ኪዳን ለማድረስ ይሆናል፣ ቤተ ክርስቲያን ለመሳለም ይሆናል። ወደዚህ የቅድስና ስፍራ ስንመጣ እከሌም መጣ እከሊትም መጣች፣ ደግሞ ድፍረቷ ውስጥ ገብታ ታስቀድሳለች፣ ደግሞ ድፍረቷ ትቆርባለች፣ ደግሞ ድፍረቱ ፊት ለፊት ተቀምጦ ይማራል፣ መቅደስ ገብቶ ያስቀድሳል። ለማያውቁሽ ታጠኝ እያሉ በሰው የሚፈርዱ ጣታቸው የሚቀስሩ አሉ። ሰው የሚጸየፉ ሰዎች አሉ። ይኸውላችሁ በደንብ አድርጋችሁ ስሙኝ። ሁላችንም ወደዚህ የቅድስና ስፍራ የገባ ነው በስራችን ሳይሆን በእግዚአብሔር ቸርነት ነው። እውነት ሐሰት መስክሩ እንጂ እውነት ሐሰት በማን ቸርነት ነው የገባል? ማንም በስራው አልገባም። እኔ እዚህ ጋር ቆሜ ማገለግላችሁ በእግዚአብሔር ቸርነት ነው። መቅደስ ገብተን ተንሱ ጸልዩ ብለን ብንቀድስ፣ እዚህ ጋር ቆመን ብንሰብክ፣ ብንዘምር፣ መርሃ ግብር ብንመራ፣ ምዕመናን እናንተም ጠዋት ማታ ወደ መቅደሱ ብትገሰግሱ ከሁላችንም ጽድቅ ተገኝቶብን አይደል? በጎነት ተገኝቶብን አይደል? ለእግዚአብሔር ተመችተነው አይደለም? እግዚአብሔር በምህረት በይቅርታ ነው ወደ ቤቱ ያስገባል። ዳዊት ምን አለ? አቤቱ አለ ኃጢአትንስ ብትጠባበቅ ኖሮ ከፊትም አይቆም ነበረ፣ ይቅርታ ግን ካንተ ዘንድ ነው አለ። እዚህ መዝሙር 129 ቁጥር 3 ላይ የተመዘገበ ቃል ነው። እስኪ ይህ ቃል ልባችን ላይ እንዲጻፍ አብረን እንበለው። አቤቱ በሉ እስኪ ኃጢአትንስ ብትጠባበቅ ኖሮ ከፊትህ ማይቆም ነበረ፣ ይቅርታ ግን ከአንተ ዘንድ ነው። ይቅርታ ከማን ዘንድ ነው? ይቅር ተብለን ነው የገባ ነው። ምህረት ተደርጎልን ነው የገባ ነው እንጂ ጨለማን ተገን አድርገን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ኖሮ ማን ከፊቱ ይቆም ነበር? ደጃፍ ዘግተን ሰው አየኝ አላየኝ እያልን የሰራነውን ኃጢአት አካባቢ ቀይረን፣ ሰፈር ቀይረን፣ መንደር ቀይረን የሰራነውን ኃጢአት እግዚአብሔር ቢቆጥርብን ቢጠባበቅብን ኖሮ ማን እዚህ የቅድስና ስፍራ ይቆማል? የሁላችሁ ነጭ አልብሶ በፊት ለፊቱ ያስቀመጠን የእግዚአብሔር ምሕረት ነው። አመስግኖት። ክብር ምስጋና ለስሙ ይሁን። ስምዖን በሴቲቱ ላይ ፈረደ። ይገርማችኋል፣ እሱ ራሱ እኮ ኃጢአተኛ ነው። ስምዖን ዘለምጽ ነው የሚባለው። በዚያን ዘመን ለምጽ የኃጢአት ምሳሌ ነው። እሱ ኃጢአተኛ ነው፣ ግን ኃጢአተኛዋን አይወዳትም። በጣም እኮ ይገርማል። እኛ ብዙዎቻችን ኃጢአተኞች ነን፣ ግን ኃጢአተኞችን አንወዳቸው። የእግዚአብሔር ደግሞ ተቃራኒ ነው። እሱ ጻድቀ ባህሪ ነው። እሱ ንጹሕ ነው። እቀደስ ኃይል ቅዱስ ነው። አከብር ኃይል ክቡር ነው። ነገር ግን እኛን ኃጢአተኞችን ይወደናል እግዚአብሔር። እኛ ኃጢአተኞች ሆነን ኃጢአተኞቹን አንወዳቸውም። እግዚአብሔር ግን ንጹሕ ሆኖ ቅዱስ ሆኖ ጻድቅ ሆኖ እኛን ኃጢአተኞችን ይወደናል። አመስግኖት። ክብር ምስጋና ለስሙ ይሁን። ወደዚህ ምድር የመጣው ኢየሱስ ክርስቶስ ጻድቃንን ፍለጋ አይደለም።
ኢየሱስ ክርስቶስ ወደዚህ ምድር የመጣው ኃጢአተኞቹን ፍለጋ ነው። በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 11 ላይ በሽተኞች እንጂ ጤነኞች ባለመድኃኒት አያስፈልጋቸውም፣ ኃጥአንን እንጂ ጻድቃንን ፍለጋ አልመጣሁም ብሎ ተናግሯል። ከድንግል ማርያም ተወልዶ ኢየሱስ ክርስቶስ ወደዚህ ምድር የመጣው ጻድቃንን ፍለጋ አይደል። እኛ ኃጢአተኞቹን ፍለጋ ነው የመጣው። የጠፋውን ፍለጋ ነው የመጣው። የባዘነውን ፍለጋ ነው የመጣው። 99ን በጎች ትቶ የጠፋውን አንድ በግ አዳምን ፍለጋ ነው የመጣው። ምን አይነት የሚገርም እረኛ ነው! መጽሐፍ እንደዚህ ይላል፣ አንድ እረኛ 100 በጎች ነበሩት ይላል። ከ100 በጎች መካከል አንዱ በግ ጠፋበት። 99ን በዱር በምድረ በዳ ተዋቸውና የጠፋውን አንድ በግ ፍለጋ መጣ። ባገኘው ጊዜ በትከሻው ላይ ተሸክሞ ካልጠፉት ከ99 ጋር ጀመረው ይላል። የጠፋውን በግ የፈለገ ወገኖቼ፣ እረኛችን መልካሙ እረኛ ቸር እረኛ ኢየሱስ ክርስቶስ ነው። 99 በጎች የተባሉት 99ኙ ነገደ መላእክት ናቸው። የጠፋ በግ የተባለ የሁላችን አባታችን አዳም ነው። ያረኛ 99 በጎች ስላሉኝ አንድ ቢጠፋብኝ ምን ችግር አለ ብሎ አላለም። የጠፋውን አንድ በግ ፍለጋ ወጣ። በቁሙ ስታዩት ስግብግብ እረኛ ይመስላል። አሁን ብዙዎቻችን 99 እያለው አንድ ጠፋ ብሎ እንዴት 99ኙ ለአውሬ ትቶ ምድረ በዳ ትቷቸው ፍለጋ ይወጣልናለን። ግን ይኸውላችሁ በማናችንም ጥፋት እግዚአብሔር ደስተኛ አይደለም። ማናችንም እንድንጠፋበት አይፈልግም። ባገኘው ጊዜ የጠፋውን በግ ወገኖቼ በበትር መታው ተብሎ አልተጻፈም፣ በትከሻው ተሸከመው ይላል። ይኸውላችሁ ጠፍተን ስንገኝ በትከሻው ነው የኛ አምላክ የሚሸከመን። ጠፍተን ስንገኝ በቅፉ ነው የሚያስገባን። የምህረት እጁን ዘርግቶ ነው የሚቀበለን። እቺም ሴት ከጠፋችበት ስትመጣ ክርስቶስ ሳይጸየፋት ሳይንቃት፣ ስምዖን ቢንቃት ስምዖን ቢጸየፋት ኢየሱስ ክርስቶስ ሳይጸየፋት ተቀበላት። ኃጢአትሽ ተሰርዮልሻል፣ በሰላም ወደ ቤትሽ ሂጂ አላት። ታሪኳ ተቀየረ፣ ነገሯ ተገለበጠ፣ ኃጢአቷ ተደመሰሰ። ምህረት፣ ይቅርታ፣ ስርየት አገኘች። ደስ እያላት አፏ በሳቅ ከንፈሯ በእልልታ ተሞልቶ አዝና መታ ተደስታ ሄደች። እግዚአብሔር የተመሰገነ ይሁን። እንደመጣን እንዳንመለስ እግዚአብሔር ይርዳን። ሴት በመጣችበት መንገድ አልተመለሰችም። ወደ ክርስቶስ ከመጣች በኋላ ሕይወቷ ተቀይሮ ተመለሰች። እንዴት ይሁን የመጣ ነው? እንዴት ይሁን የምንመለሰው? እኛስ እስኪ በደንብ ራሳችንን እናቶቼ እንዴት ነው የመጣ ነው? አባቶቼ እንዴት ነው የመጣ ነው? ወንድሞቼና እህቶቼ እንዴት ባለ ሕይወት ነው የመጣ ነው? ወደ ኪዳነ ምሕረት ደጅ እንዴት ነው የመጣ ነው? ስንመለስስ እንዴት ነው? ይሄ እኮ ጌልጌላ የሚባል ስፍራ ነው። ነውር የሚንከባለልበት፣ ኃጢአት የሚጠቀጠቅበት፣ የሚደመሰስበት ስፍራ እኮ ነው። ባካችሁ እንደመጣችሁ እንዳትመለሱ። ኃጢአታችሁን ተናዛችሁ ለእግዚአብሔር ነግራችሁ ይቅርታ ጠይቃችሁ ምህረት አግኝታችሁ መሄድ አለባችሁ። እስኪ ከዚህ ሴት የምንማራቸውን 1 2 3 ነገሮችን በፍጥነት አይቼ ትምህርት ልተን። በመጀመሪያ አሁን ከተረክነው ታሪክ ምንድነው የምንማረው ብለን ስንል፣ ወይም ከዚህ ሴት የምንማረው ምንድነው ብለን ስንል፣ በሕይወት ላይ መወሰን። በቃ ወስና ነው። ኃጢአት በቃኝ ብላ፣ በዝሙት መኖር በቃኝ ብላ ነው ወስና ወደ ክርስቶስ የመጣችው። የእግዚአብሔር ልጆች ሕይወት ውሳኔ ትፈልጋለች። ብዙ ጊዜ ድምፁን ሰምተናል። ብዙ ጊዜ ጉባኤ ተካፍለናል። ብዙ ጊዜ የእግዚአብሔርን ቃል አድምጠናል። አንዳንዶቻችን እስካሁን ድረስ በሕይወታችን ላይ አልወሰንም። መጽሐፍ ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉ ተብሎ ተጽፏል። ዕብራውያን ምዕራፍ 4 ቁጥር 7 ላይ እስኪ ዛሬ በሉ ድምፁን
ብትሰሙ ልባችሁን እልከኛ አታድርጉ። ወገኖቼ ድምፁን ስንሰማ እባካችሁ ልባችንን እልከኛ እናድርግ፣ እንወስን። ሕይወት ውሳኔ ትፈልጋለች። ወደ እግዚአብሔር ለመመለስ ወደ ክርስቶስ ለመመለስ እንደዚህ ሴት ኃጢአት በቃኝ ለማለት በሕይወት ላይ መወሰን ያስፈልጋል። በሕይወታችን የማንወስን ከሆነ ኋላ ዋጋ እንከፍላለን ወገኖቼ። ለዚህ እኮ ነው መጽሐፍ በሕይወት ትኖሩ ዘንድ ሕይወትን ምረጡ ተብሎ የተጻፈው። ዘኦሪት ዘዳግም ምዕራፍ 30 ቁጥር 11 ላይ አምላካችን እግዚአብሔር እንዲህ ብሎ ተናገረ፣ በሕይወት ትኖሩ ዘንድ ሕይወትን ምረጡ። ይቺ ሴት በሕይወት ትኖር ዘንድ ለዘላለም ከእግዚአብሔር ጋር ትኖር ዘንድ ሕይወትን መረጠች። እግዚአብሔርን መረጠች። ክርስቶስን ብላ ከዓለም ርኩሰት ከዓለም እድፍ ወጣች፣ ተለየች፣ ወሰነች። በመጀመሪያ ሴቲቱ የምታስተምረን በሕይወታችን ላይ እንድንወስንና ወደ እግዚአብሔር እንድንመለስ ነው። አምላካችን እግዚአብሔር ብዙ ዘመን ጉባኤ ተካፍለናል። ብዙ ዘመን ቃሉን አድምጠናል፣ ቃሉን ሰምተናል። ነገር ግን አንዳንዶቻችን ብዙ ልዩነት የለን። እንደውም በዓለም ያሉት ከኛ የሚሻሉበት ጊዜ አሉ። ታውቃላችሁ፣ ጉባኤ የማይካፈሉ ቅዳሴ የማያስቀድሱ ቤተ ክርስቲያን እንደኛ ጠዋት ማታ የማይገሰግሱ አንዳንድ እህቶቻችንና ወንድሞቻችን እኛ ጠዋት ማታ ወደ መቅደሱ ከምንገሰግስ ወደ ቤቱ አብዝተን ከምንመጣ ከምንጾመው ከኛ አንዳንድ ጊዜ የሚሻሉ ሕይወት ያላቸው ፈሪሃ እግዚአብሔር ያላቸው የተሻሉ ሰዎች እንዳሉ ታውቃላችሁ። ዛሬ ሁላችሁ በውጪ ካሉት ይልቅ በውስጥ ያለነው አንዳንዶቻችን እኛ ደፋር ኃጢአተኞች ነን። እግዚአብሔር የድፍረት ኃጢአት እንዳይገዛን ሁላችንን በቸርነቱ ይጠብቃል። ዳዊት እንዲህ እያለ ይዘምር ነበረ፣ የድፍረት ኃጢአት እንዳይገዛኝ እኔ ባሪያህን ጠብቀኝ እያለ ይጸልይ ነበር። መዝሙር 18 ቁጥር 13 ላይ የተመዘገበ ቃል። እስኪ ጸሎት ነው፣ አብረን እንጸልየው። የድፍረት ኃጢአት በሉ እስኪ ሁላችሁ ጸልዩ። የድፍረት ኃጢአት እንዳይገዛኝ እኔ ባሪያህን ጠብቀኝ። እግዚአብሔር ሁላችንን ይጠብቃል። ብዙዎቹ እንደዚህ ናቸው። በዓለም እያሉ የተሻለ ሕይወት ያላቸው ቀረብ ሲሉ ወደ ውስጥ ሲገቡ አውደ ምሕረት ላይ መቆም ሲጀምሩ አገልግሎታቸው አወኩሽ ናኩሽ የሆነባቸዋል። ኃጢአት ሲሰሩ እንኳን ማይጸጸቱ ሰዎች በዝሙት እየረከሱ ጠጥተው እየሰከሩ በሚዛን እያጭበረበሩ ሰነድ እየሰረዙ እየደለሱ ጠንቋይ ቤት፣ መተተኛ ቤት፣ አስማተኛ ቤት፣ ድግምተኛ ቤት እየሄዱ የማይጸጸቱ ሰዎች አሉ። ወገኖቼ እንደዚህ ያሉ ሰዎች በቆማቸው ሞተዋል። ሰው ኃጢአት ሰርቶ ማይጸጸት ከሆነ ሞቷል በቆም። በደንብ እስኪ ሕይወታችን እንጸጸት ይሆን? ሕሊናችንን ይወቅሰን ይሆን? እግዚአብሔርን በደልኩት፣ ቤተ መቅደስ የተባለ ሰውነቴን አቆሸሽኩት ብለን ይሰማን ይሆን? ለመወሰን በሕይወታችን ወደ እግዚአብሔር ብመለስ ይሻለኛል ብለን እያሰብን ይሆን? ወይስ በቃ ኃጢአትን ተለማምደን እንደ ውሃ እየጠጣን ያለ ነው? እግዚአብሔር እንደዚህ ሴት በሕይወታችን ላይ እንድንወስን ሁላችንን በቸርነቱ ይርዳል። የመጀመሪያው ሴት የምታስተምረን ውሳኔ፣ ወስኖ ወደ እግዚአብሔር መመለስ። ወደ ሁለተኛ ከዚህ ታሪክ የምንማረው ምንድነው ስንል ኃጢአተኛ መሆናችንን ማመን አለብን። ምን መሆናችንን ምን ማለት አለብን? ማመን። አሁን አንዳንድ ሰው እንደው መድኃኒዓለም ምን በደልኩ? እኔ ምን ኃጢአት ሰራው? ፈተናው ተደራረበ፣ መከራው ተደራረበ፣ እኔ እኮ ንጹህ ነኝ ብለው ለራሳቸው እውቅና የሚሰጡ ሰዎች አሉ። ለነሱ ኃጢአት የሚመስላቸው ነፍስ ማጥፋት ብቻ ነው። ለነሱ ኃጢአት የሚመስላቸው ደም ማፍሰስ ብቻ ነው። ጽንስ ማስወረዱስ፣ በሐሰት መመስከሩስ፣ በየጣዖት ቤት ውስጥ በየቃልቻ ቤት ውስጥ መልከስከሱስ፣ በሚዛን ማጭበርበሩስ፣ ሰነድ መሰረዙ መደለሱስ፣ ጉቦ መቀበሉስ፣ ዘረኝነቱስ እኮ ኃጢአት ነው ወገኖቼ። ማንም ሰው ንጹህ የለም። ሴቲቱ የምታስተምረን ኃጢአተኛ መሆናችንን ማመን፣ ምሕረት ማግኘት ምንችለው ያለ
ዳዊት ትዝ ይላችኋል። አትግደል የሚለውን ትእዛዝ ተላልፎ ኦሪዮንን አስገደለ። አታመንዝር የሚለውን ትእዛዝ ተላልፎ ከጎልማሳ ሚስት ጋር አብሮተኛ ቤርሳቤ ጋር አመነዘረ። ምን ብሎ ነው የጸለየው? አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከኃጢአቴ አንጻኝ፣ ከበደሌም እጠበኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። መተላለፉን አመነ፣ ኃጢአቱን አመነ። እኔ መተላለፌን አውቃለሁ አለ። ኃላፊነት ወሰደ። በደለኛ ነኝ፣ ኃጢአተኛ ነኝ። አንተ ግን ምሕረት የበዛ መዓት የራቀ ነው። ስለዚህ እንደ ቸርነት መጠን ማረኝ አለው። እችም ሴት ኃጢአተኝነቷን አምና ነው ምሕረት ይቅርታ ለማግኘት ወደ ክርስቶስ ሽቱ ገዝታ የመጣቸው። ስለዚህ ኃጢአተኛ መሆናችንን ማመን መቻል አለብን። መተላለፋችንን ማመን አለብን። እግዚአብሔርን መበደላችንን ማመን አለብን። አምላካችን እግዚአብሔር በሰው ላይ ጣታችንን ሳንቀስር በራሳችን ላይ ጣታችንን እንድንቀስር ሁላችንን በቸርነቱ ይርዳል። በሰው ላይ ሳንፈርድ በራሳችን እንደዚህ ሴት እንድንፈርድ ራሳችንን እንድንመለከት መድኃኔ ዓለም ሁላችንን በቸርነቱ ይርዳል። አንዳንድ ሰዎች በር ላይ ቆመው የሰው ኃጢአት ይታያቸዋል። ገቢ ወጪውን ይመለከተዋል። የራሳቸው እንደ ግመል ያለ ነገር አለባቸው፣ ግን የሰው ትንኝ የሚያጠሯል። ትልቅ ነገር ተሸክመው ይሄዱ፣ ትንሹ የወንድማቸውና የእህታቸው ኃጢአት የሚታያቸው ሰዎች አሉ። በዚህ ህይወት ያለን ሰዎች የራሳችን ኃጢአት ይታየን፣ የራሳችን መተላለፍ ይታየን። ዓይን ላለው ለእግዚአብሔር እንይልህ አንበለው፣ ጆሮ ላለው ለእግዚአብሔር እንስማልህ አንበለው። እያንዳንዳችንን እኮ እግዚአብሔር ያውቀናል አያውቀን? መስክሩ፣ ያውቀናል አያውቀን? ልቅም አድርጎ ነው እግዚአብሔር እያንዳንዳችንን ያውቀን። ይኸውላችሁ እኔ እንደማያችሁ እግዚአብሔር አያያችሁ። ኦርቶዶክሳውያን በደንብ አድርጋችሁ እኔ ፊታችሁን ነው ማየው፣ እግዚአብሔር ልባችሁን ያያል። እንዴት ነው በእግዚአብሔር ዓይን ስንታይ? ሰው እንደሚያይ እግዚአብሔር አያይም። ሰው ፊትን ነው የሚያየው። ሰው በውጪ ገጽታን ነው የሚያየው። ሰው አለባበስን ነው የሚያየው። ሰው አነጋገርን ነው የሚያየው። እግዚአብሔር ግን ልብን ያያል፣ ውስጥ ያለውን ያያል። አሁን ልባችን ምን ይመስላል? እስኪ ግቡ ወደ ልባችን ውስጥ። ስለዚህ መተላለፋችንን ማመን፣ በራሳችን ጉዳይ ማተኮር፣ ኃጢአተኛ መሆናችንን ማመን። ያን ጊዜ ስናምን እንደ ዳዊት መጸለይ እንጀምራለን። እኔ መተላለፌን አውቃለሁ፣ ኃጢአቴም ሁልጊዜ በፊት ነው። አንተን ብቻ በደልኩኝ፣ በፊትህ ክፋት አደረግኩኝ። በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በዓመፃ ተፀነስኩኝ፣ እናቴም በኃጢአት ወለደችኝ። በሂሶጵ እርጨኝ እነጻለሁ፣ እጠበኝ ከበረዶ ይልቅ ነጭ ሆናለሁ ማለት ያን ጊዜ እንጀምራል። ሶስተኛ ከዚህ ሴት የምንማረው በተሰጣት ጊዜ ተጠቅማ ንስሐ መግባት ታስተምረናለች። ምን መግባት? አቤት ንስሐ መግባት። እግዚአብሔር በሰጠን ጊዜ ንስሐ እንድንገባ ሁላችንን በቸርነቱ ይርዳ። ታውቃላችሁ ስለ ንስሐ ብዙ ጊዜ ሰምተናል። እንኳን ለንስሐ ልንገባ አንዳንዶቻችን የንስሐ አባትም የለን። እስኪ በደንብ ራሳችንን ስንቶቻችንን አሁን የንስሐ አባት ያለ? የንስሐ አባት ያለንስ ከንስሐ አባቶቻችን ጋር እየተገናኘን ነው? የቀብር ዕለት ነው የምንፈልጋቸው አይደል? ወይም ደግሞ የሆነ ዝክር ሲኖር ነው ካህናቱን አባቶቻችንን የምንፈልጋቸው? ብዙዎቻችን ወገኖቼ አሁን ቤተ ክርስቲያን የመምጣት ጉባኤ የመካፈል ቃሉን የመስማት ችግር የለም፣ ግን በሰማነው ቃል የመኖር ችግር አለብን። ስለ ንስሐ ብዙ ዘመን ተሰብኮናል፣ ስለ ንስሐ ብዙ ዘመን ተምረናል፣ ግን አሁንም ወደ ንስሐ ፊታችንን አልመለስንም። በደንብ ስሙኝ። አገራችን ኢትዮጵያ እንደዚህ አይነት አጣብቂኝ ውስጥ ብትገባ፣ ቤተ ክርስቲያኒቱ እንደዚህ አይነት መከራ ውስጥ ብትገባ፣ በዚህ ዘመን ያለን ሰዎች በደላችንና መተላለፋችን ስለበዛ ነው። በውስጥም ያለ ነው በውጭም ያለ ነው የድፍረት ኃጢአት ስላበዛን
መተላለፍ ስላበዛን፣ ያውም እግዚአብሔር እንደ በደላችን አላረገብንም፣ ያውም እግዚአብሔር እንደ ኃጢአታችን አላደረገብንም። ያልጠፋ ነው ይላል መጽሐፍ፣ ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው ከቶ አያልቅምና ተብሎ ተጽፏል እንጂ እንደሚሰራው ግፍ፣ እንደሚሰራው አመፅ፣ እንደሚሰራው ኃጢአት ወገኖቼ ከዚህ በላይ ነገር በሀገራችን በኢትዮጵያ ላይ አይሆንም ብላችኋል። ቤተ ክርስቲያኒቱ ከዚህ በላይ ነገር ውስጥ አትገባም ብላችኋል። ግን እግዚአብሔር ዝም አይቶ እንዳላየ ሰምቶ እንዳልሰማ እያለፈን እንጂ ወገኖቼ እንደሚሰራው ኃጢአት ከዚህ በላይ መከራ በሀገር ላይ ሆኗል። ከዚህ በላይ ኑሮ ይወደድ ነበር። ስለዚህ አሁንም በተሰጠን ጊዜ እንጠቀም። ንስሐ ያላችሁ ድንጋይ መፍለጥ አይደለም፣ ጉድጓድ መቆፈር አይደለም፣ ወይም እግዚአብሔር ከባድ ሸክም አልጫነብንም። አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት ካህኑን ምስክር እግዚአብሔርን ዳኛ አድርገን መናዘዝ እኮ ነው ንስሐ ማለት እኮ ይሄ። ንስሐ ስንገባ እርኩሱ ቅዱስ ይሆናል፣ ዘማሪው ድንግል ይሆናል፣ የበደለው እንዳልበደለ ይሆናል፣ ኃጢአታችን ከኛ ይርቃል፣ ስርየት፣ ምሕረት፣ ይቅርታ ከእግዚአብሔር ዘንድ እናገኛለን። በተሰጠን ጊዜ እንጠቀም። አባቶቻችን ምን ይላሉ? ማምሻም እድሜ ነው ይላል። ብዙ ሰዎች ቀጠሮ ይሰጣል። ተመለሱ ሲባሉ፣ ንስሐ ግቡ ሲባሉ፣ ቁረቡ ሲባሉ ጊዜ የሚሰጡ ሰዎች አሉ። ቀጠሮ የሚሰጡ ሰዎች አሉ። ደርስበታለሁ ምን ችግር አለ የሚሉ ሰዎች አሉ። መጽሐፍ ይኸውላችሁ በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳንም ቀን አሁን ነው ተብሎ ነው የተጻፈው። የመዳን ቀን መቼ ነው? የመዳን ቀን መቼ ነው? አሁን ነው። እዚህ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የተመዘገበ ቃል እስኪ አብረን እንበለው ቃሉ። በተወደደ ሰዓት በሉ እስኪ ሰማሁ፣ በመዳንም ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳንም ቀን አሁን ነው። የመዳን ቀን መቼ ነው? ከጥቂት ደቂቃ በኋላ ምን እንደሚሆን አናውቅ። የመዳን ቀን አሁን ነው የሚልበት ምክንያት መጽሐፍ ከጥቂት ደቂቃ በኋላ ምን እንደሚፈጠር አናውቅ። አንዳንዶቻችን 5 እና 10 ዓመት እናቅዳለን። እዛ መድረሳችንን በምን እርግጠኞች ነን? ኦርቶዶክሳውያን ለምንድን ነው ተዘጋጅተን የማንነው? ለምንድን ነው ንስሐ የማንገባ? ለምንድን ነው ወደ እግዚአብሔር የማንመለሰው? እንባችን አልታበስ ያለው፣ እንቆቅልሻችን አልፈታ ያለው፣ ታሪካችን አልቀየር ያለው፣ የልባችንን መሻት ከእግዚአብሔር ዘንድ መቀበል ያቃተን እንደ ቆሸሽን እንደ ተዳደፈን ስለምንመላለስ እኮ ነው። ሸክማችንን በንስሐ እንጣል፣ እንወስን። በሕይወታችን ራሳችንን ለካህን እናሳይ፣ ንስሐ እንግባ። እቺ ሴት የምታስተምረን ወስኖ ንስሐ መግባት፣ ወደ እግዚአብሔር መመለስ ታስተምረናለች። አባቶች የንስሐ ገብታችኋል፣ እናቶች የንስሐ ገብታችኋል። የንስሐ አባት የሌላችሁ ንስሐ አባት ይዛችኋል። ራሳችሁን በደንብ አድርጋችሁ ይሁን፣ በተሰጣችሁ ጊዜ ተጠቀሙ። መጽሐፍ እንደዚህ ይላል፣ የመጽናናት ዘመን እንድትመጣላችሁ ሁላችሁም ንስሐ ግቡ ተብሎ ተጽፏል። የሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ እስኪ የመጽናናት ዘመን በሉ እንድትመጣላችሁ ሁላችሁም ንስሐ ግቡ። እነማን ነው የሚገቡት? ሁላችሁም። ካህን የለ፣ ምእመን የለ፣ ወንድ የለ፣ ሴት የለ፣ አገልጋይ የለ፣ ተገልጋይ የለ፣ ድሃ የለ፣ ሀብታም የለ፣ በአማረ ቤት የሚኖረውም በደሳሳ ጎጆ የሚኖረው የመጽናናት ዘመን እንድትመጣላችሁ ከፈለጋችሁ መፍትሄው ንስሐ ግቡ። አይናችሁን ከመሪ ላይ አንሱ። አይናችሁን ከባለ ጊዜዎች ላይ አንሱ። እነሱ ምንም መለወጥ አይችሉም። ሁሉን መለወጥ፣ ሁሉን ማስተካከል የሚችለው እግዚአብሔር ነው። እግዚአብሔር ደግሞ ኢትዮጵያን እንዲፈውሳት ከፈለጋችሁ መፍትሄው ንስሐ መግባት ነው። በቃ ኢትዮጵያ እንድትፈወስ እኛ እንመለስ ወደ እግዚአብሔር። ያኔ እግዚአብሔር የሚሰራውን ታዩታላችሁ። ለሱ የሚሳነው የለም ወገኖቼ። በሰው ዘንድ የከበደ ነገር በእግዚአብሔር ዘንድ ቀላል። እኛ ስራችንን ከሰራ እንደ ቃሉ ከኖርን
ወገኖቼ ወደ እግዚአብሔር ከተመለስን አገሪቱን እግዚአብሔር መፈወስ ይችላል። ቤተ ክርስቲያኒቱን እግዚአብሔር መፈወስ ይችላል። የጠመመውን የዘመመውን ያስተካክለዋል። መቼ? እኛ እጅ ለእጅ ተያይዘን ንስሐ የገባን ቀን ነው። በተሰጠን ጊዜ እንድንጠቀም እግዚአብሔር ይርዳን። ይህ የምንሰማውን የምናየውን ክፉን ነገር የኑሮ ውድነቱን፣ የእርስ በርስ ጦርነቱን፣ መከራውን፣ ሰቆቃውን አምላካችን እግዚአብሔር ከሀገራችን ከኢትዮጵያ ላይ ያንሳለን። የአባቶቻችንን ዘመን መልሶ ያምጣለን። አዎ ያለንበት ዘመን አስጨናቂ ዘመን ነው። ታውቁታላችሁ። እኔ ከምነግራችሁ በላይ ሁላችሁም ጠንቀቃችሁ ታውቁታላችሁ። ቡና ጥቁር ቡና የድሆችም መጠጊያ የሆነች ቡና 100 እና 200 ብር በቀላል አውጥተን የምንገዛት ዛሬ ከ1300 እስከ 1500 ብር ገብቷል። ትናንት ቀላል መስሎ የሚታዩን በቀላሉ ሄደን ከሱቅ የምንገዛቸው ነገር ዛሬ ሁሉም ሺህ ቤት ውስጥ ገብተውብናል። ተውት። ስለ ጤፍማ መናገር አያስፈልግ፣ ስለ በርበሬው መናገር አያስፈልግ፣ ስለ ሌላው አስቤዛ መናገር። ሁሉም ሰው ኑሮ ከብዶት እያማጠ እያለ መፈጠሩን ጠልቶ ከህይወት ይልቅ ሞቱን እየመረጠ ነው ያለው። አንዳንዶቹም ራሳቸውን በገመድ እያንጠለጠሉ እየገደሉ ነው። መርዝ እየጋቱ ራሳቸውን እያጠፉ ነው። ይሄን ከማይ ይሄን ከምሰማ 3 እና 4 ልጅ ይዤ ምን ላብላ፣ ምን ላጠጣ፣ የት ላስተምር፣ እንዴት ልሁን ብለው ጭንቅ ጥብብ ሲላቸው፣ ዙሪያው ገደል ሲሆንባቸው፣ ቀኑ ሲጨልምባቸው፣ ሰማይ ሲደፋባቸው ራሳቸውን የሚያጠፉ ሰዎች በዝተዋል። ታውቃላችሁ። የኑሮ ጉዳይ ሁላችንንም ከብዶናል። ይሄ እንዲስተካከል እግዚአብሔር የበረከት ዘመን እንዲያመጣ እግዚአብሔር ዘንበል እንዲል ወደ ሀገሪቱ እኛ ወደ እግዚአብሔር መመለስ ብቻ መፍትሄው። የእኛን ድርሻ ከተወጣን እግዚአብሔር ድርሻውን ይወጣል። ከእኛ የሚጠበቀውን ካደረግን እግዚአብሔር የሚጠበቅበትን በሰዓትና በጊዜው ያደርጋል። አሁንም በጭንቅ በመከራ በኑሮ ውድነት በእርስ በርስ ግጭት ውስጥ ያለች አገራችንን ኢትዮጵያን አምላካችን እግዚአብሔር በመከራ መከራውን አርቆልን፣ መለያየቱን አርቆልን፣ የኑሮ ውድነቱን አርቆልን፣ የእርስ በርስ ግጭቱን አርቆልን የአባቶቻችንን ዘመን እግዚአብሔር መልሶ ያምጣልን። እኛም በተሰጠን ጊዜ ወደሱ በንስሐ እንድንመለስ መድኃኔዓለም ይርዳል። የመጨረሻ ከዚህ ታሪክ የምንማረው የእግዚአብሔርን ምሕረት እንማራለን። የእግዚአብሔርን ምሕረት በቃ አስበኝ አለችው፣ ክርስቶስን አሰባት። ይቅር በለኝ አለችው፣ ይቅር አላት። እንባዋን አፈሰሰች። ወገኖቼ እንባዋን አበሰላት። አንቺ ሴት ኃጢአትሽ ተሰርዮልሻል፣ በሰላም ወደ ቤትሽ ሂጂ አላት። ስለዚህ እግዚአብሔር መሐሪ ነው፣ አትጨነቁ። እግዚአብሔር ምንድን ነው? ስሙን ጥሩት። እግዚአብሔር ምንድን ነው? መሐሪ ነው። ምሕረቱ ምን ያለ ነው? የበዛ። መዓቱስ የራቀ። ምሕረቱ የበዛ ነው የኛ አምላክ፣ መዓቱ ደግሞ የራቀ ነው። ለዚህ እኮ ነው ዳዊት ሲዘምር ምን አለ? እግዚአብሔርን አመስግኑት ቸር ነውና አለና ምሕረቱ ለዘላለም ነውና አለ። እስኪ እግዚአብሔርን አመስግኑት ቸር ነውና ምሕረቱ ለዘላለም ነውና አመስግኑት። ምሕረቱ ለዘላለም የሆነውን ጌታ ክብር ምስጋና ለስሙ ይሁን። እዚህ መዝሙር 135 ቁጥር 1 ላይ የተመዘገበ ቃል እግዚአብሔርን አመስግኑት ቸር ነው አለና ምሕረቱ ደግሞ ለዘላለም። አይዟችሁ፣ ትምህርቱ ተስፋ እንድትቆርጡ አይደል፣ እንድትጨነቁም አይደል። ቤተ ክርስቲያን መተን ካልተጽናናን በዚህ ዘመን የት ሄደን ልንጽናናን? ቤተ ክርስቲያን መተን ካላረፍን በዚህ ዘመን የት ሄደን ልናርፍ? እግዚአብሔር ባለ ብዙ ምሕረት ነው፣ መሐሪ ነው፣ ይቅር ባይ ነው። የሁላችንን መዳን ነው የሚፈልገው። በማንም ሰው ጥፋት እግዚአብሔር አይደሰትም። ምንድን ያለው ቅዱስ ጳውሎስ? ነገር ግን አለ እግዚአብሔር በምሕረቱ ባለ ጸጋ ስለሆነ አለ ከወደደን ከትልቅ ፍቅሩ የተነሳ አለ በበደላችን ሙታን በነበርን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን ብሎ ተናግሯል። ኤፌሶን ምዕራፍ 2 ቁጥር 4 ላይ የተመዘገበ ቃል። ቃሉን አስተውሉት። ነገር ግን አለ በበደላችን ሙታን በነበርን ጊዜ
እግዚአብሔር በምህረቱ ባለጸጋ ስለሆነ አለ። እስኪ እግዚአብሔር በሉ። በምህረቱ ባለጸጋ ነው። በምህረቱ ምንድነው? እግዚአብሔር ባለጸጋ ምሮ አያልቅበትም ማለት ነው። በቃ በምህረቱ ባለጸጋ ነው ማለት እግዚአብሔር ምሮን አያልቅበትም። ምህረት አያልቅበትም። ትናንትም የማረን ነው፣ ዛሬም ማረን ካልነው ይምረናል። ነገም እንደሚምረን እርግጠኛ ሆነን የምንመሰክርለት አምላክ ነው። ክብር ይግባው፣ ስሙ የተመሰገነው መሐሪ ነው አምላካችን። ስለዚህ ከዚህ ታሪክ የምንማረው በመጨረሻ ስለ እግዚአብሔር ምህረት እንማራለን። ወደሱ ማረን ብለን ይቅር በለን ብለን በንስሐ የመጣን እንደሆነ በጾም በጸሎት የመጣን እንደሆነ እንደሚምረን እርግጠኛ ሆነን እንመሰክርለታለን። መጽሐፍ ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣውም ብሎ ተናግሯል። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ የተመዘገበ ቃል። እስኪ ወደ እኔ በሉ፣ የመጨረሻ ቃላችን ወደ እኔ የሚመጣውን ከቶ ወደ ውጪ አላውጣው። ወደ ውጪ ምን አለው? ይቺ ሴት ወደ ክርስቶስ መጣች። ወደ ውጪ ጥሏታል። ምን አደረጋት? ተቀበላት። ወደ እኔ የሚመጣውን አለ ክርስቶስ ከቶ ወደ ውጪ አልጥለውም አለ። እናቶቼ አባቶቼ፣ አሁን የመጣ ነው ወደ ማን? ወደ እግዚአብሔር ነው የመጣ። ስለዚህ ወደ እግዚአብሔር መተናል። ምህረቱ የበዛ ነው። ወደ ውጪ ወደ ሲኦል ምን አያረገንም? መስክሩ፣ ምን አያረገንም? ወደ እግዚአብሔር የመጡ ሰዎች በንስሐ የመጣን እንደሆነ በጾም በጸሎት የመጣን እንደሆነ ወደ እሱ የተመለስን እንደሆነ ቃል ገብቶልናል። ወደ ውጪ አላወጣችሁም፣ ወደ ውጪ አልጥላችሁም። ውጪ የተባለ ወገኖቼ ሲኦል ነው። ውጪ የተባለ ገሃነመ እሳት ነው። ውጪ የተባለ ከእግዚአብሔር መንግሥት ውጪ መሆን ነው። ወደ እሱ የመጡ ሰዎች ወደ ውጪ ወደ ሲኦል፣ ወደ ውጪ ወደ ገሃነመ እሳት እንደማይጣሉ መጽሐፍ ይናገራልና ሁልጊዜም ወደ እሱ ጠዋት ማታ እንድንገሰግስ መድኃኔ ዓለም ለሁላችንም በቸርነቱ ይፍቀድልን። ሴቲቱን ስለምን ታደክሟታላችሁ? አምላካችን እግዚአብሔር የሚያደክሙንን ሰዎች ከኛ በቸርነቱ ያርቅልን። ብርታትን፣ ኃይልን፣ ጽናትን ለሁላችንም በቸርነቱ ያድለን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ አፍርተን መንግሥቱን እንድንወርስ ስሙን እንድንቀድስ የአባቶቻችን አምላክ እግዚአብሔር ለሁላችንም ይፍቀድልን። ድንግል ማርያም ወላዲት አምላክ ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። ኪዳነ ምሕረት የሁላችንን ጸሎት፣ የሁላችንን መሻት፣ የሁላችንን ልመና ከኃጢአት በስተቀር ትፈጽምልን። ሰላማታ ለምትጨነቅ ለሀገራችን ለኢትዮጵያ እውነተኛ ሰላም እግዚአብሔር ይስጥልን። ቤተ ክርስቲያኒቱን ከውስጥም ከውጭም ፈተና መድኃኔ ዓለም ይጠብቅልን። ቀናችንን እግዚአብሔር ይባርክ። የሁላችንን መጨረሻ እግዚአብሔር ያሳምር።